እንደ ህዝብ አማራ እንደ ህዝብ ጠላት ተደርጎ እንዲፈርስ ኦሮሚያ አመራሮች አካባቢ እኮ እታና የሚገርም እኮ ነው። እከሌ እኮ አማራ አይደለም እኮ እኛ ነን እኮ ያስቀመጥነው። አሁን ተመስገን ጥሩነህ የአማራ ክልል ፕሬዝዳንትነት ሲሰጡት ናቢ እሱ እኮ አማራ ስላልሆነ ነው የሾምነው አለ ሽመልስ ጊዜ። ተመስገን ጥሩነህ አማራ አይደለም ዝም ብላችሁ እናንተ ስራችሁን ስሩ ይሉናል። እና ይሄንን እንግዲህ ስብሰባ ላይ ነው የሚያወሩስ ወይ በግል ነው? ጉድ እኮ ነው የምንሰማው። መልኬሳ ምንድን ነው ይሄ? እከሌ ስለ አማራ ጉዳይ ምስጢር አይደለም። በተለይ በአመራሩ በኦሮሚያ አመራር አካባቢ በሽመልስ ፍቃዱ ተሰማ፣ ናወሉ፣ አብይ አህመድ እና አዳነች አካባቢ ምስጢር አይደለም። አመራሩ አካባቢ በግልጽ ነው የሚወራ። እና ተመስገን ጥሩነህ እኮ እዛ ላይ ያስቀመጥነው አማራ አይደለም ዝም ብላችሁ እናንተ ትስሩ። እና አሁን እኔ ተመስገን ጥሩነህ ምንድን ነው እኔ አሁን እንደው እነሱ አጥንተው ባክግራውንዱን እከሌ እንደዚህ ነው ብሎ ነው የሚሾሙትና አብይ አማራ ክልል ላይ እና ምን ለማለት ነው? ምንድን ነው የምትፈራ አንተ? አማራን ይለኛል። ደነገጥኩ። አማራ የሚባል እኮ የለም ይለኛል። እሱ ራሱ ተመስገን ጥሩነህ አሁን ተመስገን ጥሩነህ ፕሬዝዳንት አይደለም። በዛን ጊዜ እሱ አማራ አይደለም። እኔ አውቄ ነው እንደዚህ መከላከያ ውስጥም አማራዎችን እያጸዳው ሌሎችን በአማራ ስም አስቀምጣለሁ አለ። እኔ ጌታዬ እኔ ተመስገን ጥሩነህ አማራ መሆኑንም አለመሆኑንም አላውቅም። በእውነት እኔ አሁንም አላውቅም። ተመስገን ጥሩነህ ብሔሩ ምን እንደሆነ አላውቅም። በእውነት አላውቅም። አንድ ጊዜ የሆነ አጋጣሚ ላውራ ከአብይ በዛን ጊዜ የኦዲፒ ጽህፈት ቤት ኃላፊ ነበር። ስቴዲየም ያለው የኦዲፒ ጽህፈት ቤት ኃላፊ በነበረበት ጊዜ እኔንና ደረጀ ገረፋቱሉን በመኪናው ጭኖ ወደ ኢሊሊ ሆቴል እየሄደ ነበር። ኢሊሊ ሆቴል በመኪና ውስጥ 2 ክላሽ ይዟል አብይ። እኛ እሱ ጀርባ እሱ ከኋላ ነው የተቀመጥነው እኔና ደረጀ ገረፋቱሉ እና እያወራ ወደ ኢሊሊ ሆቴል ግርማ ብሩ ላገኘው ነው ከዲሲ ከአሜሪካ መጥቶ ነው እዚህ ያለ አባዱላ መዛ ነው ምናምን እያለ ያወራ እና ምን ይላል? ይሁን ምልኬሳ ደረጀ ትሰማላችሁ አይደል? አሁን እኔ ድርጅት ጽህፈት ቤት ነኝ። ቅርብ ጊዜ ጠቅላይ ሚኒስቴር ሆናለሁ አለ። ጠቅላይ ሚኒስቴር ሲሆን ደግሞ እኔ አላስተዳድርም ኢትዮጵያ እገዛታለሁ። በዛን ጊዜ ኢትዮጵያን አላስተዳድርም ኢትዮጵያን እገዛታለሁ ስለን እኛ በበጎ ነገር ነው እንደው ከኦሮሚያ ወጥቶ ኢትዮጵያን የሚገዛ ሰው አገኘን የሚል ደስታ ነው ከፊታችን የሚነበበው። በዛን ጊዜ ምንም እኛ ትዝ ብሎን እንግዲህ እኔ ቋንቋ ተማሪ አይደለሁም። ቢያንስ ማስተዳደርና መግዛት የሚባለው ፖለቲካል ሳይንስ ውስጥ አለ። እስቲ ታውቀዋለህ። ግን በዛን ጊዜ እኔ እንደዛ አልወሰድኩም። ኋላ ነው እንትን የተረዳው እሆናለሁ ግን አላስተዳድርም እገዛታለሁ ማለት እና ያ ሁሉ መጥቶ እናቴ 7ኛ ንጉሥ ትሆናል ብላኛለች ብላ አንተ ቅድም ያወራው በዛን ጊዜ ኢትዮጵያ ሕዝብ እኮ እናቱን የሚወድ መሪ ያገኘን ብሎ ነው ያጨበጨበው። እናቱን የሚወድ መሪ አገኘን ተብሎ ነው ፖዚቲቭ የተወሰደ እንጂ እኔ ኢትዮጵያን እገዛታለሁ አላስተዳድርም ብሎ አብይ የሚያስበውን አልተረዳም። ኢትዮጵያ ነገር ልጨምር። አሁን የአብይ ቤተ መንግስት ቆንጆ ነው፣
እዛ ውስጥ ስንት ጊዜ ተሰብስበናል። እዛ ውስጥ አውቋለሁ እና ሐውልቶችን ሰርቷል። ለምንድን ነው የአፄ ኃይለ ሥላሴን ሐውልትና የምኒልክ ሐውልትን እዚህ ውስጥ ያስቀመጥከው ብለው የኦዲፒ አመራር ጠይቋል። ምንድን ነው መልሱ? እናንተ ዝም በሉ፣ አማራን እየሸወድኳቸው ነው። እናንተ ዝም በሉና እኔ እየሸወድኩላችሁ ነው። በቃ ፖለቲካ አይገባችሁም አለን። ማንም ከዛ በኋላ